የህወሓት የሽብር ቡድንን በታሪክ አጋጣሚ ለረጅም ጊዜ የማወቅ ዕድል እንደነበራቸው የተናገሩት ፕሮፌሰር ብርሃኑ የሽብር ቡድኑ ኢትዮጵያዊ ባህልና የሞራል ልዕልና የሌለው ስብስብ መሆኑን አብነቶችን በማንሳት አስረድተዋል። የሚፈልጉትን ነገር ለማግኘት የሚያቀባቸው የሞራል ለከት የለም። የሚይዛቸው ይሄ በፍጹም መደረግ የለበትም፣ ትክክል አይደለም፣ ወይም የጨዋ ስራ አይደለም፣ ወይም ነገበኛ ላይ ቢደርስስ ምን ይሆናል ሎር ምናምን የሚል የሞራል ሚዛን እየጠበቁ የመሄድና እንትን የማድረግ ባህል የላቸው። ምንም ነገር ይሁን ምንም እንሄድበታለን ብለው የሚያስቡትን ነገር ለማድረግ ለትግራይ ህዝብም አይመለሱም። እኔ ትዝ ይለኛል በዛን ጊዜ ብዙ የትግራይ ቀሳውስት ይሄ የትግራይ መገንጠል ወር የትግራይ ብሎ እንቅስቃሴ ራሱ አይገባቸውም ነበር ኢትዮጵያውያንን ብለው ስለሚያምኑ እና ያንን ማስተፋት ስለነበረባቸው ህብረተሰቡን ያንን እንደው ጉሮሮውን ይዘው ማስለቀቅ ስለነበረባቸው አንድ የዘመቱት ቀሳውስቱ ላይ ነበር። መጀመሪያ ላይ ምንም የሞራል ለከት ስለሌላቸው ለግባችን ይሆናል ካሉ እኔ አይደለም ኢትዮጵያን ማፍረስ ለትግራይ ነው ቆመን የሚሉት አይደለም። ትግራይ ቢፈርስ ጉዳያቸው አይደለም። በተደጋጋሚ ጊዜ የትግራይን ህዝብ እንደመደበቂያ ጋሻ መጠቀም የቡድኑ የረጅም ጊዜ የሴራው ስረ መሰረት መሆኑን ያስረዱት ፕሮፌሰሩ አሁን ላይ በቡድኑ እየተቀነቀነ ያለው የዘር ማጥፋት ትርክትም የዚህ አንዱ ማሳያ መሆኑን ጠቅሰዋል። ህወሓቶች ስለ ዘር ማጥፋት ሲያወሩ የነበረው ስልጣናችን ትንሽ እንኳን ተነካ በሚሉ ጊዜ ትንሽ እንኳን ጥያቄ ውስጥ ገባ በሚሉ ጊዜ ምንም ባልተነካ ነገር የሚያወሩት የነበረው ስለ ዘር ማጥፋት ምርጫ 97 ላይ ቅንጅት ሲያሸንፋቸው የመጀመሪያ ነገር መለስ እንትን ያደረጉት ይሄ በክርክሮች በመናምን መሸነፍ ሲጀምሩ ኢንተርሃሞ የሚል የትግራይን ህዝብ ለመጨፍጨፍ የተነሳ የዘር አጥፊ ቡድን የመጣብን ብለው ነበር ሲናገሩ የነበረው። ከታሰርን በኋላ በጣም ኢንትረስቲንግ ነበር። ታስረን አንድ የትግራይ ተወላጅ ሆኑ የህወሓት ካድሬ ግን ሽማግሌ ሰውዬ ናቸው። እሳቸው ሆነ ቦታ ላይ ብቻ ከወጣቶቹ ጋር ተደባድበው ነበር መሰለኝ። ኮዙ የጀመረው ነገር ምን እንደሆነ አላውቅም፣ ግን ታጣቂ እንደነበሩ ይታወቃልና ፍርድ ቤት ሲከሱን የዘር ማጥፋት ወንጀል ፈጽመዋል ብለው ነው የከሰሱ። የዘር ማጥፋት ወንጀል መፈጸሙን ለማስረጃነት ያቀረቡት እኚህ ሰው እየተደበደቡ ነው። የህወሓት የሽብር ቡድን ፖለቲካዊ ትርፍ የሚያስገኝለትን የትኛውም እኩይ ተግባር የመፈጸም መጥፎ ስነ ልቦናዊ ከፍታ ያለው በመሆኑ ይህንን በሚገባ መረዳት ከሁሉም ኢትዮጵያዊ ዜጋ የሚጠበቅ የወቅቱ አንገብጋቢ ተግባር መሆን እንዳለበትም ፕሮፌሰር ብርሃኑ ነጋ አስገንዝበዋል። ማግኘት የሚፈልጉትን ነገር ለማግኘት ምንም ነገር ያደርጋሉ። ምንም ነገር ኢንክሉዲንግ የራሳቸውን ሰዎች እሳት ውስጥ ይከታሉና ይሄንን ማወቅ በጣም አስፈላጊ ነው። ህወሓትን በሚመለከት ነው። ይሄንን ስናውቅ ነው የመከላከልና ከዚህ ማአት የመውጣት ስነ ልቦናው የሚያስፈልገው ስነ ልቦና ውስጥ መግባት የምንችለውና የኢትዮጵያ ህዝብ ካሁን በኋላ በምንም አይነት ይሄ ስርዓት መጥቶ እነኚህ ሰዎች እንደገና መጥተው ስልጣን ላይ ወጥተው በሰላም ይኖራሉ አይደለም አገር ይኖረኛል ብሎ ካሰበ በርግጥም እነኚህን ሰዎች ያውቃቸው ማለት ነው። ከሌላው ኢትዮጵያዊ የበለጠ ማግኘት የሚችሉት ከሌላው ኢትዮጵያዊ ቀንሰው ሲሆን ብቻ ነው ብለው የሚያምኑ ሰዎች ናቸው። ለዚህ ነው ይሄንን ጊዜና ይሄንን ሁኔታ በምንም አይነት በቸልተኝነት ምናየው ነገር መሆን የለበትም። እያንዳንዱ ኢትዮጵያዊ ዜጋ የሽብር ቡድኑን እኩይ ተግባር ለመቀልበስና ሀገርን ከብተና ለመታደግ የሚያደርገውን እንቅስቃሴ ለሀገሩ ሲባል የተከፈለም ደማቅ መስዋዕትነት መሆኑን ጠንቅቆ በመረዳት ተግባራዊ ድጋፍ ተጠናክሮ መቀጠል አለበትም ሲሉ ጥሪ አቅርበዋል። ለዝርፊያ ነው አይደለም የቆሙበት እልህ። እኛ ደግሞ ይቺን ሀገር ለመጠበቅና ይቺን ሀገር ለማቆየት ያንን ያክል እልህ ያስፈልገናል። the only way ይሄንን ኃይል ማስቆም የሚቻለው ያንን ማድረግ ከቻልን ብቻ ነው። አገር ከሌለ ንብረት እንደሌለ አውቀን አገር ከሌለ ህይወት እንደሌለ አውቀን በሌላ አቅማችን ግን እነሱ አውቀው ሊያቆሽሹን የሚፈልጉትን አይነት ንጹሃንን የሚጎዳ ነገር እንዳንሰራ እየተጠነቀቅን ከዚህ ጦርነት ስንወጣ ንጹህ ሆነን እንድንወጣ እየተጠነቀቅን ግን እነሱ ባላቸው እልህ